بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على سيد رسول الله وعلى آله وصحبه وموالاه አንዳንድ እነዚህ የጥመት ሰዎች ወይም ደግሞ ወሃቢያዎች አላሁ ተዓላ ከቦታና ከአቅጣጫ የሚፈልግ ጌታ አይደለም ሲባል ወይም እነዚህ ወሃቢያዎች የሚያምኑት አካልን ስለሆነ የሚያመልኩት ሙስሊሞች አይደለም ሲባል ኪታባቸው የት ነው ያለው የሚሉ አባባሎች አሉ። እስኪ ይሄንን ቪዲዮ አይተነው እንመለስ። አላህ ወደ አቅጣጫ አይፈልግም። ወሃቢዮች ሙስሊሞች ወሃቢዮች እስልምናን አይወክሉም። ለምን? አላህን አካል ነው ብለው ስለሚሉ አህሉ ሱና ወልጀማዓዎች አላህን በፍጡር የሚያመሳስልና አላህን በአካል የሚገልጽ አካል ካፊር መሆኑን ይገልጻሉ ይላል። ታዲያ የት አለ ወሃቢዮች አላህን አካል ነው ይላሉ የሚሉ የትኛው ኪታብ ላይ ነው ያያችሁ? በል አክተሩ አህሊ ሱነቲ ሚን አስሓቢና ይከፍሩነ አልሙሸቢሀ። እስኪ የት ነው አላሁ ተዓላን አካል ነው ያሉት እያለ ነው። እኛ ኪታቡን እንጠቅሳለን። ለምሳሌ እነሱ ታላቅ ሸይኹል ኢስላም ብለው የሚሰይሙት አላሁ ሱብሓነሁ ወተዓላን በአንድ ቃል በስድስት አይነት ሲፋ ያም የመክሉቅ ባህሪ በሚገለጽበት ነው የሚገልጹት። ሲጀመር አንተ ልጅ ባለፈኔ ምን ብያለሁኝ? አቅሙ ካለህ ወሃቢያዎችን ወክለህ የምትመጣ ከሆነ ለምን ከኔ ጋር አንወያይም ብዬ ውይይት ጠርቼህ ነበር አይደለ? በሼኽ ዑመር ኢማም ላይ ቀጥፈህ ዝሙት ፈቅደዋል ወሃቢያዎች ብለህ ቆራርጠህ ሰርተህ ባመጣህበት ጊዜ እስኪ አንተ ወሃቢያዎችን ወክለህ ከኔ ጋር ውይይት ና ብዬ ነበረ። ስለዚህ አሁን ይሄ ኢብኑ ተይሚያ ምን እንደሚል አሳያችኋለሁ። እንግዲህ ኢብኑ ተይሚያ ሸይኹል ኢስላም ብለው የሚሰይሙት ላንብብላችሁ ኪታቡ ላይ የኪታቡ ስም ደርዑ ተዓሩድ አልዐቅሊ ወነቅል ይላል። አልሙጀለድ الثاني ሁለተኛው ሙጀለድ ላይ ገጽ 51 ላይ ምን ይላል? قال لأن الحي القيوم يفعل ما يشاء አለ። ሐይ የሆነው ቀዩም የሆነው ጌታ የፈለገውን ይሰራል። ويتحرك إذا شاء ويهبط إذا شاء ويرتفع إذا شاء ይንቀሳቀሳል አለ። ከዛም ደግሞ ይወርዳልም አለ ይወጣልም አለ ከፈለገ። ከዛም ወየቅቢድ ወየብሱጥ ጭብጥም ይላል ዝርግትም ይላል አለ። ከፈለገ ጭምድድድ ኮርተምተም ማለትም ይችላል ዝርግትግት ማለትም ይችላል አለ። ወየቁሙ ወየጅሊሱ ኢዛ ሻእ ከፈለገ ይቆማል ከፈለገ ይቀመጣል አለ። እንግዲህ ወሃቢያዎች ዘንድ ትልቅ ሼኽ ለዲኑ ብሎ ታስሮ ምናምን እስኪ ታሪኩን ቆም ብለን ታሪኩን ማየት እንችላለን። ኢብኑ ተይሚያ የእስልምና ሼኽ እንዲያል አይደለ። ከዛም አለ لأن الأمارة ما بين الحي والميت ምልክቱ በመይትና በሕያው መካከል ያለው ምልክቱ አለ አተሐሩክ መንቀሳቀስ የሚባለው ነገር ነው አለ። ኢዘን ኩሉ ሐይን ሙተሐሪክ ላ መሐላ ሁሉም ሐይ የሆነ ነገር ህይወት ያለው ነገር ሁሉ ምንም ሸክ የለውም የሚንቀሳቀስ ነው አለ። ወኩሉ መይትን ገይሩ ሙተሐሪክ ላ መሐላ ህይወት የሌለው ደግሞ በአጠቃላይ ምንም መሐላ ሸክ የለም የማይንቀሳቀስ ነው። ስለዚህ አላሁ ተዓላ በመንቀሳቀስ የሚገለጽ ነው ብሎ ይሄንን ነው እንግዲህ ሸይኹል ኢስላም የሚሉት። የሚቀመጥን ጌታ የሚወርድን እኛ ሌላ ብዙ በርካታ ኪታቦችን መጥቀስ እንችላለን። ወሃቢያዎች አላሁ ተዓላን ሁለት እጅ ያለው ቀኝ እጅ ያለው ፊት ያለው ራስ የሌለው ደረት ያለው ሶድር ያሰብታሉ። ያ ጀማዓ ለአላሁ ተዓላ ደረት አለው እግር አለው የቂያማ ቀን የሚገለጥ ጀሃነም የሚያስገባው። ይሄን ቪዲዮ እንየው። የውመ ዩክሸፉ ዐን ሳቂን ማለት ምን ማለት የአላሁ ሱብሓነሁ ወተዓላ ባቱ በሚከፈትበት ዕለት እንግዲህ አላህ ብለው የሚያመልኩት ይሄን ነው የሚያመልኩት። የሚሰሩት የዒባዳ ሁለት ቀኝ እጅ ላለው እግር ላለው ባት ላለው ለዚህ ነው። እነዚህ ሰዎች ሙስሊሞች ናቸው ወይ? መልሱን ለእናንተ ተዋዋለሁ። ባረከላሁ ፊኩም። አላሁ ተዓላ ሐቁን ይወፍቀን።